ሰላም ጤና ይስጥልን ውድ የጤና ሚዲያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ባዮስታቲክስ ቻፕተር 1 ኢንትሮዳክሽን ቱ ባዮስታቲክስ ነው። እንግዲህ በዚህ ቻፕተር ውስጥ ወደ ሶስት መሰረታዊ ቶፒኮችን ከቨር እናደርጋለን። የመጀመሪያው ኢንትሮዳክሽን ቱ ባዮስታቲክስ እናያለን። እንግዲህ አጠቃላይ ጠቅለል ያለ ስለ ስታቲስቲክስ እና ባዮስታቲክስ ጠቅለል ያለ ኮንሴፕት እናያለን። ሁለተኛው ሰም ቤዚክ ኮንሴፕትስ ኦፍ ባዮስታቲክስ እንግዲህ ባዮስታቲክስ ስንማር ልናውቃቸው የሚገቡ ተርሚኖሎጂዎች እና ኮንሴፕቶችን እናያለን። በመጨረሻም ሜዠርመንት ኤንድ ሜዠርመንት ስኪልስ ኢን ባዮስታቲክስ ሜዠርመንት ምንድነው? ምን ሜዠርመንት ስኪሎች አሉ የሚሉትን ነገሮች መሰረታዊ የሆኑ ጠቅለል ያለ ኢንትሮዳክሽን እናያለን። እንግዲህ ከዚህ በፊት ሰብስክራይብ፣ ላይክ እና ሼር ያላደረጋችሁ ቤተሰቦቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። በዚያውም እኛንም ያበረታታናል። ይህን ካሉ ቀጥታ ወደ ርዕስ እንገባለን። የመጀመሪያው እንግዲህ ኮንሴፕትስ ኦፍ ስታቲስቲክስ ኤንድ ባዮስታቲክስ ስንሄድ መጀመሪያ የምናየው ስታቲስቲክስ ነው። እንግዲህ ዋት ኢዝ ስታቲስቲክስ ብለን ስናይ ስታቲስቲክስ ኢዝ ኤ ፊልድ ኦፍ ስታዲ ኮንሰርንድ ዊዝ ዘ ኮሌክሽን ኦርጋናይዜሽን ሰመራይዜሽን ኤንድ አናሊሲስ ኦፍ ዳታ ኤንድ ዘ ድሮዊንግ ኦፍ ኢንፈረንስ አባውት ኤ ቦዲ ኦፍ ዳታ ዌን ኦንሊ ኤ ፓርት ኦፍ ዘ ዳታ ኢዝ ኦብዘርቭድ። እንግዲህ ምን ማለት ነው? ስታቲስቲክስ ስንል በዋናነት ትኩረት የሚያደርገው መረጃ መሰብሰብ፣ እንግዲህ ዴታ መረጃ ነው። መሰብሰብ፣ ማደራጀት፣ ማጠቃለል እና ትርጉም መስጠት አናሊሲስ መስጠት ነው። ኤንድ ቤዝድ ኦን ዚስ ዳታ ዊ ዊል ድሮው ኢንፈረንስ። ይህንን ዳታ መረጃ በማድረግ መሰረት በማድረግ ስለ አንድ የማህበረሰብ ክፍል ስለሆነ ፖፑሌሽን አጠቃላይ የሆነ ጠቅላላ የሆነ ትንታኔ የምንሰራበት ትምህርት ዘርፍ ስታቲስቲክስ እንለዋለን ማለት ነው። እንግዲህ በዚህ ስታቲስቲክስ እንግዲህ በዋናነት በሁለት ቤዚክ የሆኑ ብሮድ የሆኑ ቱ ሜን ኤሪያስ ከፍለን ማየት እንችላለን። የመጀመሪያው ማትማቲካል ስታቲስቲክስ የምንለው ነው። እንግዲህ ማትማቲካል ስታቲስቲክስ ምንድን ነው የሚለው እናያለን። ሁለተኛው ደግሞ አፕላይድ ስታቲስቲክስ ነው። ሶ ዊ ካን ካቴጎራይዝ ስታቲስቲክስ ኢንቱ two broad categories: the mathematical statistics and applied statistics. When it comes to mathematical statistics, it concerns the development of new methods and statistical inference. እንግዲህ ይሄ ማትማቲካል ስታቲስቲክስ የምንለው ስለሆነ አንድ ስታቲስቲካል ሜተድ ኒው የሆነ አዲስ የሆነ ሜትድስ ኦፍ ስታቲስቲካል ኢንፈረንስ ስለማጠቃለያ ዘዴዎች ስታቲስቲካል ቴክኒኮች አዲስ ዘዴ መፍጠር and requires detailed knowledge about abstract ማትማቲክስ ፎር ኢትስ ኢምፕሊሜንቴሽን። ስለዚህ ይሄ ማትማቲካል ስታቲስቲክስ የምንለው ስለሆነ ስታቲስቲካል ኢንፈረንስ ዘዴዎችን መፍጠር እና ለዚህ ደግሞ ዲቴል የሆነ እውቀት ይፈልጋል ማለት ነው። when it comes to applied statistics ይሄ ደግሞ involves applying the methods of mathematical statistics to specific subject areas። ይሄ ማለት ምንድነው? የማትማቲካል ስታቲስቲክስን በሆነ የትምህርት ክፍል ለምሳሌ ኢኮኖሚክስ ላይ፣ ሳይኮሎጂ ላይ እኛ ፕራይመሪ ኮንሰርን ፐብሊክ ሄልዝ ላይ አፕላይ ስናደርገው ማትማቲካል ስታቲስቲክስን ዊ ኮል ኢት አፕላይድ ስታቲስቲክስ እንለዋለን። ስለ ስታቲስቲክስ ያልካል ቤዚክ ኮንሴፕትስ ኦፍ ባዮስታቲስቲክስ እንል። እንግዲህ ባዮስታቲስቲክስ እንል ደግሞ ኢት ኢዝ ኤ ብራንች ኦፍ አፕላይድ ስታቲስቲክስ ዛት አፕላይስ ስታቲስቲካል ሜትድስ ቱ ሜዲካል ኤንድ ባዮሎጂካል ፕሮብለምስ። እንግዲህ ስታቲስቲክስን አጠቃላይ በሁሉም ኮንሰርን አይተናል። ጠበብ ስናደርገው ባዮስታቲስቲክስ ደግሞ የስታቲስቲክስ ብራንች ሆኖ ፕራይመሪሊ ሜዲካል እና ባዮሎጂካል ፕሮብለሞችን ችግሮች ላይ አፕላይ ስናደርገው ዊ ኮል ኢት ባዮስታቲስቲክስ እንለዋለን ማለት ነው። In some instances, a given certain biostatistical application standard methods do not apply and must be modified. አንዳንዴ ስታንዳርድ የሆነው ሜትድ ላንጠቀም እንችላለን፣ ሞዲፋይ ልናደርግ እንችላለን ማለት ነው። በዚህ ጊዜ ባዮስታቲስቲሽያንስ are involved in developing new methods። እንግዲህ ምንም እንኳን ባዮስታቲስቲክስ አፕላይድ ስታቲስቲክስ ነው ብንል አንዳንዴ ስታንዳርዱን ላንጠብቅ እንችላልና ኒው ሜትድስ ኦፍ አናሊሲስ ስታቲስቲሽያኖች ዲቨሎፕ ያደርጋሉ ማለት ነው። በዚህ ጊዜ we will use biostatistics as mathematical statistics ማለት ነው። እንግዲህ ባዮስታቲስቲክስ ለምን እናጠናለን? ባዮስታቲስቲክስ ማጥናታችን what is the advantages of what is the use of biostatistics knowing studying biostatistics ብለን የመጀመሪያው to develop appropriate statistical methodology ነው። እንግዲህ ስለ አንድ ችግር መፍትሄ ለመፈለግ አሪፍ የሆነ አፕሮፕሪየት የሆነ ውጤታማ የሆነ ስታቲስቲካል ሜቶዶሎጂን ዲቨሎፕ ለማድረግ we should know biostatistics ማለት ነው። ሁለተኛው to identify risk factors for the disease ስለ አንድ በሽታ
አጋላጭ ምክንያቶች፣ አጋላጭ መንስኤዎች ማወቅ ከፈለግ እና እነሱን መለየት ከፈለግ ባዮስታቲስቲክስን ማጥናት ያስፈልገናል ማለት ነው። ለምሳሌ what is the risk factor for developing ኤድስ ኢን HIV ኢንፌክሽን ብንል ለኤድስ የሚያጋለጡ ሪስክ ፋክተሮች ምንድን ናቸው? what are the risk factors for death from COVID-19 ብንል ኮቪድ-19 ላይ ለሞት የሚያጋልጡ ሪስክ ፋክተሮች ምን ምን ናቸው የሚሉትን አይደንቲፋይ ለማድረግ እና በመሳሰሉት ነገሮች ለመስራት we should know biostatistics ማለት ነው። እሱን ካላወቅን ይህንን ማወቅ መለየት ያስቸግራል። ሌላው to design, monitor, analyze and interpret as well as report results of clinical studies። እንግዲህ የተለያዩ ክሊኒካል ስተዲዎች በተለያየ ጊዜ ይካሄዳሉ። ስለዚህ ምን አይነት ክሊኒካል ስተዲ ላድርግ የሚለውን ዲዛይን ለማድረግ ዜን ዋንስ ዲዛይን ያደረግነውን ክሊኒካል ስተዲ ከጀመርነው በኋላ ሂደቱ ምን ይመስላል የሚለውን ሞኒተር ለማድረግ ውጤቱን አናላይዝ ለማድረግ እና ትርጉም ሰጥቶ ለሚመለከተው አካል ሪፖርት ለማድረግ we should know biostatistics ማለት ነው። ሌላው it helps in prediction። እንግዲህ biostatistics የሆነን ነገር ፕሪዲክት ለማድረግ ያገለግላል። ስለዚህ ቀድሞ ከመፈጠሩ በፊት ምንድን ሊሆን ይችላል የሚለውን ትንበያ ፕሪዲክሽን ለመስራት it is useful ማለት ነው። ሌላው it helps in the magnitude, the strength of association። ስለዚህ ባዮስታቲስቲክስ ማወቃችን የሁለት ቫሪያብሎችን strength of association ለማወቅ ይጠቅመናል። እንግዲህ the ultimate objective of knowing biostatistics ምንድነው? ስለዚህ it improves the health of individual and the community። እንዳጠቃላይ የግለሰብ እና የማህበረሰብን የጤና ሁኔታ ኢምፕሩቭ ለማድረግ ባዮስታቲስቲክስን ማወቅ አስፈላጊ ነው ማለት ነው። እንግዲህ ስለ ባዮስታቲስቲክስ ዩዝ ይህን ያልካል። አሁን ደግሞ የምናየው ዘ ቤዚክ ተርምስ ኢን ባዮስታቲስቲክስ ነው። ቤዚክ ተርምስ ኢን ባዮስታቲስቲክስ እንግዲህ ባዮስታቲስቲክስ ላይ ሁሌ የምንጠቀምባቸው ልናውቃቸው የሚገቡ አስ ኤ ቢግነር ቤዚክ ተርሞች አሉ። የመጀመሪያው ፖፑሌሽን ነው። እንግዲህ ብዙ ጊዜ ስታቲስቲክስ እና ባዮስታቲስቲክስ ስናወራ ፖፑሌሽን ያለን። ፖፑሌሽን ምንድን ነው? እንግዲህ ፖፑሌሽን ስንል it is a group of individual እንግዲህ a group of individual that we would like to know something about እንግዲህ የሆኑ የግለሰቦች ድምር ሆኖ ብዙ ከአንድ በላይ የሆኑ ኢንዲቪዱዋልስ ቲንግስ ሊሆኑ ይችላሉ። የነሱ የጋራ የሆነ ነገርን ለማወቅ የምንፈልገው ነገር ያለን አንድ የግሩፕ ኦፍ ኢንዲቪዱዋል we call it population። ስለዚህ ፖፑሌሽን ለምሳሌ የአንድን አካባቢ ማህበረሰብ አኗኗር ባህል ለማወቅ ብንፈልግ፣ የአንድን ማህበረሰብ አበላል የማመጋገብ ስርዓት ለማወቅ ብንፈልግ፣ የአንድን ማህበረሰብ የጤና ሁኔታ የተዘወተረ ምን በሽታ ነው ብዙ ጊዜ የሚያጠቃቸው የሚለውን ለማወቅ and the like ስታቲስቲክስ እንጠቀማለን። ስለዚህ ፖፑሌሽን ካል የዚያ ግሩፕ ኦፍ ኢንዲቪዱዋል እና ስለዚያ ማወቅ የምንፈልገው ሴግመንት we call it population። when you come to study population እንግዲህ the part of population from which samples are selected። እንግዲህ አንድ ጥናት ስናጠና በተለያየ ምክንያት ሙሉ ማህበረሰቡ ላይ ላናጠና እንችላለን። ምክንያቱም we are living in resource scarce environment። ብዙ ጊዜ የምንኖረው ሪሶርስ ሀብት እጥረት ባለበት ዓለም ውስጥ ነው የምንኖረው። ሶ ሪሶርስ እጥረት ካለ ደግሞ ሙሉ ፖፑሌሽን ላይ ጥናት ማጥናት እንቸግራለን። ያ ስለሚሆን የተወሰኑ የፖፑሌሽኑን ግሩፕ ተጠቅመን ከዚያ ጥናቱን ለፖፑሌሽኑ አናላይዝ እናደርጋለን ማለት ነው። ስለዚህ ከዚያ ፖፑሌሽን ወስደን የፖፑሌሽን ጥናት የምናደርግባቸውን የናሙና ሰዎች ወይም ቲንግስ የምንመርጥበት ፖፑሌሽን we call it study population እንለዋለን። የስተዲ ፖፑሌሽን እንግዲህ የፖፑሌሽን ሳብሴት ነው ማለት ነው። ሌላው ሳምፕልስ ናት። ሳምፕል ስንል እንግዲህ ናሙና፣ በአማርኛው ናሙና እንለዋለን። a subset of a population or representative from which data is actually obtained። ሳምፕል የምንላቸው ደግሞ በትክክልም መረጃ ቀጥታ የምንሰበስብባቸው ኢንዲቪዱዋልስ ኦር ፖፑሌሽን ሪፕሬዘንታቲቭ ናቸው። ስለዚህ ከነዚህ ቀጥታ መረጃ የምንወስድባቸው ሴግመንትስ ኦፍ ዘ ፖፑሌሽን we call it ሳምፕል እንላቸዋለን። ናሙና በአማርኛ። ሌላው ዴታ ነው። ዴታ ስንል are a collection of numerical facts or results of measurement or observation of a statistical study። እንግዲህ ዴታ በስታቲስቲክስ እንግዲህ ብዙ ጊዜ የሚያጠናው ኑሜሪካል ፋክትስ ነው። በቁጥር የሚገለጹ እውነታዎች ኮሌክሽን ኦፍ ኑሜሪካል ፋክትስ ኦር ሪዛልትስ ኦፍ ሜዥርመንት ወይም ደግሞ
ለክተን የምናገኛቸው ኦብዘርቬሽኖች ናቸው ማለት ነው። ኤቨር ኦብዘርቬሽን ኦፍ ስታቲስቲካል ስተዲ ወይም ከሌሎች ጥናቶች አይተን የምናነሳቸው አጠቃላይ ዊ ኮል ኢት ዴታ እንላቸው። ስለዚህ ኖሜሪካል ፋክትስ ናቸው ኤንድ ሪዛልትስ ኦፍ ሜዥርመንት በልኬታ ልናገኛቸው እንችላለን። ኦር ኦብዘርቬሽን ፍሮም አዘር ሪዛልትስ ስተዲ ልናገኛቸው እንችላለን ማለት ነው። እንግዲህ ይህንን ለምሳሌ በስዕላዊ መግለጫ ለማሳየት ሳይ እንግዲህ ፖፑሌሽን ብዙሃኑ አጠቃላይ ጀነራላይዜሽን ለመስራት የምንፈልገው ልናጠናበት የፈለግነው ኮሚዩኒቲ ቢሆን ይህንን ፖፑሌሽን እንለዋለን። ስለዚህ እዚህ ሁሉም ላይ ማጥናት ስለማንችል ከዚህ ውስጥ የተወሰኑትን እነዚህ ይሄኛውን ትንሿ ክብ የተወሰኑትን ወስድን ከዚህ ውስጥ አክቹዋሊ ሳምፕል የምናወጣባቸው ፖፑሌሽኖች ደግሞ ስተዲ ፖፑሌሽን እንላቸዋለን። እዚህም ላይ ስቲል ሁሉንም አንጠቀምም። ከሱ ደግሞ ቀጥታ ምንመርጣቸው ከዚህ ፖፑሌሽን ውስጥ የምንመርጣቸው ሳምፕሎች አሉ። እነዚያን ሳምፕሎች ደግሞ ዊ ኮል ሳምፕልስ ማለት ነው። እንደምታዩት ይሄ ሶስቱ ክብ የሚያሳይ የመጀመሪያው አጠቃላይ ጀነራላይዜሽን የምንሰራለት ፖፑሌሽን ነው። ከሱ ደግሞ ሳምፕሎች ቀጥታ የሚመረጡበት ፖፑሌሽን አለ። ከሱ ደግሞ ቀጥታ ሳምፕሎች አሉ ማለት ነው። ለምሳሌ in a study of the prevalence of HIV among orphan children in አዲስ አበባ a random sample of orphan children in ልደታ ክፍለ ከተማ were included። እንግዲህ HIV prevalence among orphan in አዲስ ለማወቅ ፈለግንና በኦርፋንስ ኢን ልደታ ክፍለ ከተማ ያሉትን ኢንክሉድ አደረግን ማለት ነው። የዚህ ፖፑሌሽን እንግዲህ አጠቃላይ ስናይ ኦል ኦርፋን ችልድረንስ ኢን አዲስ አበባ ይሆናል። ይሄ ስለዚህ ትልቁ ክብ ኦል ኦርፋንስ ኢን ችልድረንስ ኢን አዲስ አበባ መጨረሻ ላይ ጀነራላይዜሽን የሚሰራባቸው ናቸው። ሊን ስተዲ ፖፑሌሽኖች ደግሞ እንግዲህ መካከለኛው ክብ ማለት ደግሞ ኦርፋንስ ኢን ልደታ ክፍለ ከተማ ያሉት ናቸው። ኦል ኦርፋንስ ችልድረንስ ኢን ልደታ ክፍለ ከተማ ናቸው። ዋይል ሳምፕልስ አር ራንደምሊ ሴሌክትድ ኦርፋን ችልድረን ልደታ ክፍለ ከተማ ኢንክሉዲንግ ዘ ስተዲ ከልደታ ክፍለ ከተማ ካሉት ኦርፋኖች ውስጥ ቀጥታ ዳታ የተሰበሰባቸው ሳምፕልስ እንላቸዋለን። ዜን ሴንሰስ ነው። ሌላው ደግሞ አንዱ ቤዚክ ተርም ባዮስታቲስቲክስ ሴንሰስ ነው። ሴንሰስ ወይም የህዝብ ቆጠራ የምንለው በአማርኛው ዳታ አባውት ኦል ኢንዲቪዱዋሊቲስ። ይሄ እንግዲህ ናሙና እንወስድም ሁሉም ማህበረሰብ ላይ የሚሰበስብ ዳታ ነው። ኤግዛምፕል ፒፕል ኦር ሃውስሆልድስ በማህበረሰቦች አር ኮሌክትድ ኢን ዘ ፖፑሌሽን። ስለዚህ ህዝብ ቆጠራ ሙሉ ነው። ሌላው ሰርቬይ ዳታ ኦንሊ ኮሌክትድ ፎር ሰብ ፓርትስ ኦፍ ዘ ፖፑሌሽን። ሰርቬይ ደግሞ የዳሰሳ ጥናት ደግሞ ሙሉ ማህበረሰቡ ላይ አይደለም የምንሰበስበው፣ ነገር ግን የተወሰነ የፖፑሌሽን ሴግመንት ላይ የምንሰበስበው ጥናት ነው። ዚስ ዳታ አር ዜን ዩዝድ ቱ ኤስቲሜት ዘ ካራክተሪስቲክስ ኦፍ ዘ ሆል ፖፑሌሽን። ስለዚህ ኢንፈረንስ እናደርጋለን። አሁን ሰርቬይ ስንሰራ የተወሰኑ ሳምፕሎችን ሪፕሬዘንታቲቭ ሳምፕሎችን ወስደን ዳታ ከሰበሰብን በኋላ ስለ አጠቃላይ ማህበረሰቡ ኢንፈረንስ እንሰራለን። ሌላው ሳምፕል ሳብሴት ኦፍ ዘ ፖፑሌሽን ኦን ዊች ዘ ዳታ ኢዝ ኦብቴንድ። ስለዚህ ሳብሴት ኦፍ ፖፑሌሽን ኦን ዊች ዘ ዳታ ኢዝ ኦብቴንድ ሳምፕል እንለዋለን ማለት ነው። ሌላው ስታቲስቲክስ ነው። እንግዲህ ስታቲስቲክስ ስናወራ አጠቃላይ ስታቲስቲክስ ምን የካራክተሪስቲክስ ሳምፕልስ ኦፍ ሳምፕል እንግዲህ ከተወሰኑ ወካይ ሪፕሬዘንታቲቮች የምንወስድ ከሆነ ዊ ኮል ኢት ስታቲስቲክስ። ኦብዘርቭ ፖፑሌሽን ኦፍ ሳምፕል ዛት ሪስፖንድ ቱ ትሪትመንት ኤግዛምፕል። ሌላው ፓራሜትር ስናወራ ደግሞ ዊ አር ኮንሰርኒንግ ኦፍ ዘ ፖፑሌሽን ማለት ካራክተሪስቲክ ሳመሪ ኦፍ ዘ ፖፑሌሽን። ስለ ማህበረሰብ ስለ አጠቃላይ ፖፑሌሽን የምናወራ ከሆነ ዊ ኮል ኢት ፓራሜትር። ስለ ሳምፕል የምናወራ ከሆነ ደግሞ ስታቲስቲክስ እንላለን። ኤግዛምፕል ዘ አቨሬጅ ቢኤምአይ ኦፍ ፖፑሌሽን ዳያቤቲስ ፔሸንት ሆስፒታል። ስለዚህ አቨሬጅ የሆነው ቦዲ ማስ ኢንዴክስ ኦፍ ፖፑሌሽን ዳያቤቲክ ፔሸንት ሆስፒታል የምናወራ ዊ ኮል ኢት ፓራሜትርስ ማለት ነው። ስለዚህ ቤዚክ ተርሞችን በተወሰነ መልኩ እነዚህን አይተናል። ተጨማሪ መጨመር ትችላላችሁ። ቀጥሎ የምናየው ደግሞ ካራክተሪስቲክስ ኦፍ ስታቲስቲካል ዳታ ነው። እንግዲህ አንድን ዳታ ስታቲስቲካል ዳታ የሚያሰኙት የራሱ ባህሪያት አሉት። ስለዚህ እነዚህ ባህሪያቶች ምን ምን ናቸው የሚለውን እናያለን። ኢን ኦርደር ዛት ኑሜሪካል ዲስ ሜይ ቢ ኮልድ ስታቲስቲክስ ዘይ መስት ፖሰስ ዘ ፎሎዊንግ ካራክተሪስቲክስ። እንግዲህ አንድ ኑሜሪካል ዲስክሪፕሽን ዴታ ነው ለማለት እነዚህን ባህሪዎች ማሟላት አለበት። የመጀመሪያው ዘ መስት ቢ ኢን አግሪጌትስ በግሩፕ መገኘት አለበት። ስለዚህ ከአንድ በላይ የሆኑ የኑሜሪካል ዲስክሪፕሽኖች በጋራ መገኘት አለባቸው። ዚስ ሚንስ ዛት ስታቲስቲክስ አር ናምበር ኦፍ ፋክትስ። እንግዲህ ስለ ስታቲስቲክስ ስናወራ የናምበር ኦፍ ፋክትስ ነው። እንግዲህ ሲንግል ፋክት ሜይ ኖት ቢ ኮንሲደርድ አስ ስታቲስቲክስ ሲንግል ፋክት ኢቨን ዞ ኑሜሪካሊ ስቴትድ ካን ኖት ቢ ኮልድ ስታቲስቲክስ። ስለዚህ አንድ ብቻዋን ያለች አንድ ፋክት ኑሜሪካሊ ስቴት ስለተደረገች ብቻ ስታቲስቲክስ ናት ማለት ነው። ስለዚህ ስታቲስቲክስ ለማለት ዘይ መስት ቢ
ፕሬዘንት ኢን አግሪጌትስ በግሩፕ መገኘት አለባቸው። ሌላው ዘይ መስት ቢ አፌክትድ ቱ ማርኬት ኤክስተን ባይ መልቲፕሊሲቲ ኦፍ ኮዝስ። እንግዲህ ስታቲስቲካል ዳታ ነው ለማለት ከአንድ በላይ የሆኑ ብዙ ፋክተሮች አፌክት ሊያደርጉት ይገባል ማለት ነው። አንድ የሆነ የሚታወቅ ፋክተር ብቻ አፌክት የሚያደርገው ከሆነ that is not statistical data and we are not concerning to studies about this data ማለት ነው። ስለዚህ ዴታ ነው ለማለት ግን there are a number of causes that may affect that variable ማለት ነው። so ያ ሲሆን they call it statistical data እንለዋለን። thus the exploitations of outbreak is attributable to a number of factors። ለምሳሌ አንድ የበሽታ ወረርሽኝ ለመከሰት የተለያዩ ምክንያቶች ኦር ፋክተርስ ሊኖሩ ይችላሉ። ሂውማን ፋክተርስ ሊኖሩ ይችላል፣ የሰዎች ባህሪ፣ ዝርያቸው፣ ኤቭሪቲንግ ኤንድ ዘ ፓራሳይት ፋክተር ያንን በሽታ አምጪ ተዋሲያኑ ፓራሳይቱ ፋክተር ሊሆን ይችላል፣ ሞስኪቶ ኤንድ ኢንቫይሮንመንታል ፋክተር። ስለዚህ ከነዚህ ውስጥ አንድና ከዚያ በላይ ፋክተሮች ሊያመጡት የሚችሉ ከሆነ that is called statistical data እንለዋለን። all these factors affecting jointly determine the severity of the outbreak and it is very difficult to assess the individual contributions of any one of these factors። እንግዲህ እነዚህ በጋራ ያንን ችግር ክብደትና ቅለቱን ሊወስኑት ይችላሉ። ነገር ግን እያንዳንዱ ፋክተር ምን ያክል ነው የሚለውን መወሰን የምንቸገር ከሆነ this is the characteristics of statistical data ማለት ነው። ሌላው they must be enumerated or estimated according to a reasonable standard of accuracy እና የሚለኩት የሚቆጠሩት ወይም እስቲሜት የሚደረጉት ከሆነ ሪዝኔብል የሆነ ስታንዳርድ ኦፍ አኪዩሬሲ እውነተኛ መነሻ መሰረት አድርጎ መሆን አለባቸው። this means that if aggregates of numeric are to be called statistics they must be reasonably accurate ምክንያታዊ ሆነን ትክክል ሊሆኑ ይገባል ማለት ነው። this is another because statistics are to serve as a basis of statistics እንግዲህ ትክክለኛ አኪዩሬት የሆነ መረጃ ያስፈልግም ነው። ይህን ለቀጣይ ስታቲስቲካል ኢንቨስቲጌሽኖች ቤዝ ላይ ሆኖ ስለሚያገለግል ነው ማለት ነው። if the basis happen to be incorrect the results are bound to be misleading። ስለዚህ መነሻችን ስህተት ከሆነ መድረሻችንም ስህተት ይሆናል ማለት ነው። ሌላው characteristics of statistical data they must have been collected in a systematic manner for a predetermined purpose። እንግዲህ ዝም ብሎ አንድ ነገር አይሰበሰብም። ስለዚህ ለሆነ ቀድሞ ለታለመለት ዓላማ ነው የሚሰበሰበው። ስለዚህ እነዚህ የሚሰበሰቡ ዳታዎች ሲስተማቲካሊ ነው የሚሰበሰቡት for what ቀድሞ ለታለመለት ዓላማ ማለት ነው። ያ በሚሆንበት ሰዓት we call them statistical data እንላቸዋለን ማለት ነው። ሌላው they must be placed in relation to each other። እንግዲህ statistical data ናቸው ለማለት አንዱ ካንዱ ተነጻጻሪ ተወዳዳሪ ሊሆኑ ይገባል። that is they must be comparable አንዱን ካንዱ ልናወዳድራቸው የምንችል መሆን አለባቸው። numerical factors may be placed in relation to each other either in point of time, space or condition። እንግዲህ ከምን እናወዳድራቸው እንችላለን? አንደኛ point in time የት ነው፣ መቼ ነው የተከሰተ፣ እንዴት ነው ሂደቱ። ሁለተኛው ስፔስ የት ቦታ ተከሰተ፣ ሁኔታዎች እንዴት በምን መንገድ ተከሰተ የሚሉትን ነገሮች ማሟላት አለበት ማለት ነው። the phrase place relation to each other suggests that the fact should be comparable ማለት ነው። ተነጻጻሪ ተወዳዳሪ መሆን አለበት ማለት ነው። እንግዲህ ሞስት ካራክተርስ ኦፍ ስታቲስቲካል ዳታ እነዚህን ይመስላሉ። ቀጥሎ የምናየው ሶስተኛው ቶፒካችን ሜዠርመንት ኤንድ ሜዠርመንት ስኬልስ ኢን ባዮስታቲስቲክስ። እንግዲህ የሜዠርመንት ስታቲስቲክስ ላይ በጣም መሰረታዊ የምንለው ለአናሊሲስ ቤዚክ የሆነ ሌሰን ነው። ስለዚህ እስከ መጨረሻ በደንብ አዩት። እንግዲህ when you say measurement it is defined as assignment of number to objects or events according to a set of rules። እንግዲህ አንድ የሆነ የጋራ ወጥ የሆነ ህግ እናስቀምጥና በዚያ መሰረት ቁጥር እየሰጠን አንድን ኦብጀክት ኦር ኢቨንትስ የምንለካበት እና አሳይን የምናደርግበት መንገድ we call it measurement እንለዋለን። there are 4 types of measurements። እንግዲህ ጠቅለል ስናደርጋቸው እንደ ሁኔታዎች ሊለያዩ ይችላል። ለምሳሌ ኳሊቴቲቭ፣ ኳንቲቴቲቭ፣ ኳሊቴቲቭ ኮንቲኒዩስ፣ ኳሊቴቲቭ ዲስክሪት እያልንም እንከፋፈላቸዋለን። ለዚህ ኮንሴፕት ግን ጠቅለል ስናደርገው 4 basic types of measurement scale እናያለን and we call them one by one we will discuss that። የመጀመሪያው እንግዲህ ኖሚናል ስኬልስ የምንለው ነው። when you say nominal scale it assigns different non-numeric categories but can't order። እንግዲህ ኖሚናል ስኬል የምንለው ብዙ ጊዜ በቁጥር የማይገለጹ በስም ብቻ ወይም በፈርጅ በቡድን የምንገልጻቸው ከሆነ ኖሚናል ስኬል ሜዠርመንት እንላቸዋለን።
እንግዲህ ነን ኑሜሪካል ዲፈረንስ ቢትዊን ካቴጎሪስ ኖን ኑሜሪካል ዲፈረንስ እንግዲህ በቁጥር ይሄን ነው ብለን ዲፈረንስ አናደርግም። ነገር ግን በካታጎሪ በቡድን ልንከፋፍላቸው እንችላለን። ለምሳሌ ሊስት ፓወርፉል ኦፍ እንግዲህ አራት አይነት ዴታ ታይፕሶች አለን። ኖሚናል አለን፣ ኦርዲናል አለን፣ ኢንተርቫል አለን፣ ሬሾ አለን። አራቶች እነዚህ ናቸው። ከነዚህ ውስጥ ሊስት ፓወርፉል የሚባለው እንግዲህ የኖሚናል ስኬል ነው። ለምሳሌ ብለድ ታይፕ ብንል የብለድ ታይፕን ምንም ወይ ኤ ደም ወገን ነው የምንለው፣ ወይ ቢ ደም ወገን ነው የምንለው፣ ወይ ኤቢ ነው የምንለው፣ ወይ ኦ ነው የምንለው። ሴክስ ብንል ወንድ ሴት ነው የምንለው። ሬስ አፍሪካዊ፣ አሜሪካዊ፣ ኢንዲያዊ፣ ቻይናዊ ምናምን ልንል እንችላለን። ማሪታል ስታተስ በተመሳሳይ ያገባ፣ ያላገባ፣ የሞተበት፣ የሞተባት ምናምን እያል በቃ በካታጎሪ የምንገልጸው ከሆነ ዊኮሊት ኖሚናል ስኬል እንለዋለን። እንግዲህ ብዙ ጊዜ ኖሚናል ስኬሎችን ሜዥር ኦፍ ሴንትራል ቴንደንሲ እና ሜዥር ኦፍ ዲስፐርሽን ስናይ ቀጣይ የምናያቸዋለን። ዋት ኢዝ ሜዥር ኦፍ ሴንትራል ቴንደንሲ፣ ዋት ኢዝ ሜዥር ኦፍ ዲስፐርሽን እዚያ ላይ በደንብ እናየዋለን። ነገር ግን ሜዥር ኦፍ ሴንትራል ቴንደንሲውን በኖሚናል ስኬል ጊዜ የምንጠቀመው ሞድ ብቻ ነው ማለት ነው። ሞድ ብቻ ኖ ዲስፐርሽን ኢዝ ዩዝድ አስ ሜዥር ኦፍ ቫሪዬሽን። እንግዲህ ኖሚናል ስኬል ላይ ሜዥር ኦፍ ቫሪዬሽን የምንጠቀምበት ዘዴ የለንም ማለት ነው። ሌላው ኦርዲናል ስኬል ነው። ኦርዲናል ስኬል ስንል ሲሚላር ቱ ኖሚናል ሜዥርመንት ስኬል በት ዘ ኦካቶርስ ካን ቢ ኦርደርድ ኦር ራንክድ። እንግዲህ ኦርዲናል ስኬል በተመሳሳይ በካታጎሪካል ዴታ ነው። ነገር ግን ከኖሚናል የሚለየው በኦርደር ማስቀመጥ እንችላለን፣ ራንክማ ደረጃ መስጠት እንችላለን ማለት ነው። በት ዘ ኤግዛክት ዲፈረንስ ቢትዊን ካታጎሪስ ኢዝ ኖት ናውን። በካታጎሪ እና በካታጎሪ መካከል ያለው ግን ዲፈረንስ ስቲል በኦርዲናል ስኬል ላይ ማወቅ ይከብዳል ማለት ነው። ኤግዛምፕል ኤዱኬሽናል ስታተስ ብንል የተማረ ያልተማረ፣ ፕራይመሪ ስኩል፣ ሰከንዳሪ ስኩል፣ ኮሌጅ፣ ዩኒቨርሲቲ፣ ፒኤችዲ ምናምን እያልን የምናስቀምጥ በመካከላቸው ያለውን ዲፈረንስ ማወቅ ይከብድናል። ሌላው ሜዲካል ኮንዲሽን ለምሳሌ ሳቲስፋክተሪ ነው፣ ሲሪየስ ነው፣ ጋርድ ነው፣ ክሪቲካል ነው ምንድን ነው የሚለውንም በተመሳሳይ ብናስቀምጥ ዛር ኦርደርሊ ማስቀመጥ እንችላለን ከሊስት እስከ ክሪቲካሉ ማለት ነው። ነገር ግን በመካከላቸው ያለውን ዲፈረንስ ማወቅ አንችልም። በት ዊ ካን ኦርደር ዊ ካን ራን የትኛው ነው ገዳይ የትኛው ነው ቀላል ምናምን ብንል ቀላል ልናስቀምጥ እንችላለን ማለት ነው። አፕሮፕ ሜዥር ኦፍ ሴንትራል ቴንደንሲ በዚህ ሰዓት ደግሞ ሚዲያን ነው። እንግዲህ ኦርዲናል ስኬል ላይ ሜዥር ኦፍ ሴንትራል ቴንደንሲ አፕሮፕሪየት ተብሎ የሚወሰደው ሚዲያን ነው። ሌላው ሜዥር ኦፍ ዲስፐርሽን ደግሞ ፐርሰንታይል ኦር ኳርታይል ሜዥር ኢዝ ዩዝድ ፎር ሜዥሪንግ ዲስፐርሽን። እንግዲህ ሚዲያን ምንድን ነው? ሞድ ምንድን ነው? ፐርሰንታይል ምንድን ነው? ኳርታይል ምንድን ነው? ዊል ካም ባክ አጌን ዊዝ ዲቴል። የሶስተኛው ኢንተርቫል ስኬል ነው። ኢንተርቫል ስኬል ሞር ሶፊስቲኬትድ ስኬል ዛን ኖሚናል ኤንድ ኦርዲናል። ይሄ ደግሞ ከመጀመሪያ ሁለቶች የተሻለ ነው። ከኖሚናልም ከኦርዲናልም የተሻለ ነው። and it has a possible to order measurements and also distance between any two measurements ነው። እንግዲህ ከኦርዲናል የተሻለ የምንልበት ምክንያት በካቴጎሪዎች መካከል ያለውንም ሜዥርመንት ዲስታንስ ማወቅ ይቻላል ማለት ነው። ይሄ ዳዝንት ሃቭ ኤ ትሩ ዜሮ በት እዚህ ላይ ያለው ክፍተት ስቲል አሁን ምንድነው ትሩ ዜሮ የለውም። የመጨረሻውና ዘ ቤስት የሚባለው ስኬል ዘ ሬሾ ስኬል ነው። ዘ ሃይስት ሌቭል ኦፍ ሜዥርመንት ኢዝ ዘ ሬሾ ስኬል and it is characterized by equality of ratios as well as equality of intervals። እንግዲህ በሬሾች መካከል ኢኳሊቲ አለ፣ በኢንተርቫል መካከል ኢኳሊቲ አለ። and fundamental the ratio is true zero point። እዚህ ላይ እንግዲህ true zero point የሚባል አለ። ለምሳሌ ቴምፕሬቸርን ብንወስድ ዲግሪ ፋራናይት እና ዲግሪ ሴንቲግሬድ ላይ ለምሳሌ ብንሄድ ዜሮ ብንል ዜሮ በትክክል አይደለም፣ ኢንተርቫል ስኬል ነው። ነገር ግን ዲግሪ ከልቪንን ስንወስድ 0 ዲግሪ ከልቪን ማለት ኦልሞስት 0 ነው ማለት ነው። ስለዚህ ትሩ ዜሮ ያለው ሬሾ ስኬል ላይ ነው። ኤንድ ለምሳሌ ሄይት፣ ዌይት፣ ሌንግዝ ዛይ አር ሬሾ ስኬል ዴታ ማለት ነው። ሄይት ክብደቱን ብናይ፣ ዌይት ሄይት ቁመቱ፣ ዌይት ክብደቱ፣ ኤንድ ሌንግዝ ቁመት፣ እነዚህ ነገሮች ስናይ ዛይ አር ሬሾ ስኬል ማለት ነው። and the highest level of measurement is the ratio scale in this curve equality of ratio with equality of interval ማለት ነው። ፋንዳሜንታል ኦኬ ያልነው ነው። thank you very much for your patience to complete this chapter 1 and we will continue chapter 2 in the next time. If you have not subscribed yet, please subscribe and like and share
this video to address others. Thank you very much.